ስለ መሬም ማርያም በክርስትናና በእስልምና ውስጥ እጅግ በጣም የተከበረችና ትልቅ ስፍራ ያላት ታሪካዊ ናት። ስለ መሬም በሁለቱ እምነቶች ያለውን እይታ እንደሚከተለው ማየት ይቻላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ ወደሚቀጥለው እንሄዳለን። አንደኛ፣ በእስላም እምነት ቁርአን ልዩ ስፍራ። መሬም በቅዱስ ቁርአን ውስጥ ስሟ በግልጽ የተጠቀሰች ብቸኛ ሴት ናት። ከሴቶች ሁሉ በላጭ ተደርጋ ተወስዳለች። ሱረቱ መሬም በቁርአን ውስጥ በስሟ የተሰየመ ሱረት መሬም ምዕራፍ 19 የተባለ ሙሉ ምዕራፍ ይገኛል። ውልደትና አስተዳደግ የኢምራን ልጅ ስትሆን በነቢዩ ዘክርያ እንክብካቤ ስር በመስጂድ ውስጥ ለአምልኮ ተለይታ ያደገች ንጹህ ሴት ናት። የኢየሱስ መወለድ ያለ ወንድ ንክኪ በብቸኝነቷ በአላህ ትዕዛዝና ገብርኤል አማካኝነት ነቢዩ ኢሳን ኢየሱስን የወለደች ድንግል ናት። ሁለተኛ፣ በኦርቶዶክስ ተዋሕዶ ክርስትና የአምላክ እናት ወላዲት አምላክ ድንግል ማርያም ኢየሱስ ክርስቶስን የወለደች የዓለም ሁሉ መድኃኒት እናት ተብላ ትከበራለች። ምስጋና እና ድርሳናት በኢትዮጵያ ኦርቶዶክስ ቤተክርስቲያን ዘወትር የሚጸለይ ውዳሴ ማርያም እና ተአምር ማርያም የተባሉ የክብር መጽሐፋት አሏት። ቃል ኪዳን ለሰው ልጆች ሁሉ የምታማልድ እና በጸሎቷ የምትረዳ አማላጅ ተደርጋ ትታመናለች። ስለ መሬም ልጅ ኢየሱስ ኢሳ በአብርሃማዊ እምነቶች በተለይም በክርስትና በእስላም ውስጥ ትልቅ ቦታ የሚሰጠው ታሪካዊና መንፈሳዊ አካል ነው። ስለ እርሱ ዋና መሰረታዊ ነጥቦች የሚከተሉት ናቸው። በክርስትና እምነት መለኮታዊ ማንነት ኢየሱስ ክርስቶስ የእግዚአብሔር ልጅ እና ስጋ የለበሰ አምላክ አማኑኤል ተብሎ ይታመናል። ተአምራዊ ልደት መሬም ወንድ ሳታውቅ በመንፈስ ቅዱስ ግርማ እንደጸነሰችውና እንደወለደችው ይታመናል። ዋና ዓላማው የሰው ከኃጢአት ለማዳን ሲል በመስቀል ላይ ተሰቅሎ እንደሞተ በሶስተኛውም ቀን ከሙት ተለይቶ እንደተነሳ ይተረካል። በኢስላም እምነት ታላቅ ነቢዩ ኢሳ ኢየሱስ የአላህ ባሪያና ከኡሉል አዝም ቆራጥ ከሆኑት ታላላቅ መልእክተኞች አንዱ ተብሎ ይከበራል። ተአምራዊ ልደት ያለ አባት ከአንዲት ንጽሕት ድንግል ማርያም በአላሁን ኩን በሚለው ቃል ብቻ መፈጠሩ ይታመናል። ተአምርቱ ገና በሕፃንነቱ በባቡር በአንቀፍ እያለ መናገሩ፣ ከጭቃ ወፍ ሰርቶ በአላህ ፍቃድ ሕይወት መዝራቱ እና አውሬዎቹን መፈወሱ በቁርአን ተጠቅሷል። አለመሰቀሉ በቁርአን መሰረት አልተሰቀለም ወይም አልተገደለም፣ ነገር ግን አላህ ወደ ሰማይ አንስቶታል። በዕለተ ቂያማ በመጨረሻው ዘመን ወደ ምድር ይመለሳል።